ይህን ካደረጋችሁ ሰክሰስፉል ሬጂስተር አድርጋችኋል። ቡት ካምፑን ለመቀላቀል የመጀመሪያ ስቴፓችሁን አድርጋችኋል ማለት ነው። ከዚህ በኋላ በ24 እስከ 48 ሃወር ውስጥ የዴቮልትስ ቴክኖሎጂ ቲም ይሄንን ሬጂስተር ያደረጋችሁበትን አይቶ ለእናንተ ምን ያደርጋችኋል? ኢሜል ያደርጋችኋል ማለት ነው። ቡት ካምፕ ጋር ስትማሩ ለየት የሚያደርገው ነገር መጨረሻ ላይ የፍሪላንስ ስራ እኛ ጋር አብራችሁ ጀምራችሁ ትወጣላችሁ ማለት ነው። አብዛኛውን ጊዜ የስልጠና ፕሮግራሞች የተለያዩ ስኪሎች ላይ ይሰጣሉ። መጨረሻ ላይ ከመማርና መመዝገብ የምትፈልጉ አሁኑኑ አፕላይ አድርጉ ማለት ነው። ወይንም ደግሞ በቀጥታ በ0940 192676 በመደወል መጠየቅ የሚፈልጉትን ነገር መጠየቅ ይችላሉ፣ ወይም ደግሞ መመዝገብ ይችላሉ ማለት ነው። እንኳን ወደ ዴቮልትስ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዚህ የዩቲዩብ ቻናል ልዩ ልዩ የሆኑ ቴክኖሎጂ ነክ መረጃዎችን ታገኛላችሁ። በተጨማሪም የፉል ስታክ ዲቨሎፕመንት ስሬስ ኮርሶች የሚቀርቡበት ቻናል ነው። አሁኑኑ ሳብስክራይብ በማድረግ ቤተሰብ ይሁኑ። ለማታውቁኝ ስመኝ ይባላለሁ። በባለፈው ቪዲዮ አጠቃላይ ስለ ዴቮልትስ ፕላትፎርም ሪቪው ቪዲዮ ሰርተን ነበር። ዛሬ ደግሞ ስራ ልናገኝበት የምንችለውን ወይም ደግሞ ፍሪላንስ ልንጀምርበት የምንችለውን ወይም ደግሞ ልንማርበት የምንችለውን የቡት ካምፕ ፕሮግራማችን እንዴት አፕላይ ማድረግ እንደምትችሉ አንድ ባንድ በግልጽ አሳያችኋለሁ ማለት ነው። ሬጂስተር እያደረግኩ ተከታተሉ። መጀመሪያ ብራውዘራችሁ ጋር ሂዱና ዴቮልትስ ብላችሁ ሰርች አድርጉ። በዚህ መልክ ማለት ነው። ዘን ዴቮልትስ ብላችሁ ከጻፋችሁ በኋላ ሰርች ስታደርጉ መጀመሪያ ላይ እዚህ ጋር የሚመጣላችሁ ሊንክ አለ ማለት ነው። ስለዚህ እሱን www.devolts.com የሚለው ክሊክ ታደርጉታላችሁ ማለት ነው። ወደዚህ ያመጣችኋል። ዘን ቡት ካምፕ የሚለው ላይ መጣችሁ ክሊክ ታደርጉታላችሁ። ወደዚህ እንዳመጣችሁ ምንድነው የምታደርጉት? ከዚህ ጋር አፕላይ የምታደርጉትን ኮርስ ትመርጣላችሁ። ዘን አፕላይ ነው ትሉታላችሁ። ከዛ በፊት ግን ስለ እያንዳንዳቸው ኮርስ የሆነ ነገር ልንገራችሁ ግልጽ እንዲሆንላችሁ። ፉል ስታክ ዲቨሎፕመንት አንዱ የቡት ካምፕ ፕሮግራም ሲሆን 4 ወር ፕሮግራም ቆይታ ይኖራል። እዚህ የፉል ስታክ ዌብ ዲቨሎፕመንትን መውሰድ የሚፈልግ አንድ የቡት ካምፕ ተሳታፊ ከኛ ጋር የ4 ወር ቆይታ ይኖረዋል። በ4 ወር ፉል ስታክ ዲቨሎፕመንትን የማጠናቀቅ አቅም አለው ማለት ነው። በዚህ የፉል ስታክ ዲቨሎፕመንት ብዙ አይነት ፉል ስታክ ዲቨሎፕመንት አሉ። እኛ ጋር የሚሰጠው የፉል ስታክ ዲቨሎፕመንት መርን ስታክ ዲቨሎፕመንት ነው። ስለዚህ መጀመሪያ ላይ HTML እና CSSን ዘን ቡትስትራፕ፣ ጃቫስክሪፕት፣ ሪያክት፣ ኖድ.js፣ ማይስኩኤል፣ ሞንጎዲቢ፣ AWSን የምናይ ይሆናል ማለት ነው። ሞባይል አፕ ዲቨሎፕመንት ላይ ደግሞ አሁንም በተመሳሳይ የ4 ወር ቆይታ ይኖረናል። ሪያክት ኔቲቭ፣ ፍላተር፣ ፋየርቤዝ፣ አፕ ስቶር፣ UX and UI ዲዛይንን የምንመለከት ይሆናል ወይም ደግሞ የምንዳስስ ይሆናል ማለት ነው። ሌላኛው ዳታ ሳይንስ ኤንድ አናላይቲክ ነው። በዚህ ፕሮግራምም 3 ወር የመቆየት ፕሮግራም አለን። 3 ወር ቆይታችን ፓይተን፣ SQL፣ ማሽን ለርኒንግ፣ ስታቲክስ እንዲሁም ቢግ ዳታ የሚሉ ኮንሴፕቶችን የምናይ ይሆናል። ፍሮንት ኤንድ ዌብ ዲቨሎፕመንት ላይ ስንመጣ ደግሞ HTML፣ CSS፣ ቡትስትራፕ፣ ጃቫስክሪፕት እና ሪያክትን እንመለከታለን። ባክኤንድ ላይ ፍሮንት ኤንድ እና ባክኤንድ 3 ወር ነው የሚቆዩት ለየብቻ ለምትወስዱ። ስለዚህ ኖድ.js፣ ማይስኩኤል። ስለዚህ ከዚህ በመቀጠል አፕላይ ማድረግ ስትፈልጉ የምትፈልጉትን ቡት ካምፕ ትመርጡና ለምሳሌ ባክኤንድ ዌብ ዲቨሎፕመንትን እዚህ ጋር ሰሌክት አደረኩና አፕላይ ነው አልኩት። ቀጥታ ወዴት ያመጣኛል ማለት ነው? ወደ ሬጂስትሬሽን ፎርም ያመጣኛል ማለት ነው። ከዚህ ጋር ራሱ ሰሌክት ያደረኩትን ኮርስ ይሞላልኛል ማለት ነው። ኔክስት ፓርቲሲፔሽን ሞድ ሞላለሁ ማለት ነው። ይሄንን ፕሮግራም መከታተል የሚፈልገው ኦንላይን ነው ወይስ ደግሞ ኢንፐርሰን ነው የሚለውን ሰሌክት አድርጉታላችሁ ማለት ነው። እኔ አሁን ኦንላይን ብየዋለሁ ማለት ነው። ከዚህ ጋር ፉል ኔም ታስገባላችሁ። ሰው ጀንደር ትመርጣላችሁ። ዜን በርዝ ዴት ትመርጣላችሁ ማለት ነው። ኢሜል ትሞላላችሁ። ከዛ እዚህ ጋር ስልክ ቁጥር ታስገባላችሁ ማለት ነው።
ፕሮፌሽናል ኢንፎርሜሽን ወይም ደግሞ ኢንስቲትዩሽን ኤንድ ኦርጋናይዜሽን ይላል ማለት ነው። ከዚህ ጋር የተማራችሁበትን ኦርጋናይዜሽን ወይም ደግሞ ዩኒቨርሲቲ ሊሆን ይችላል እሱን ወይም ደግሞ የካምፓኒ ኔም ሊሆን ይችላል ከዚህ ጋር ታስቀምጣላችሁ ማለት ነው። ፊልድ ኦፍ ስተዲ ወይም ደግሞ ፕሮፌሽን ታስቀምጣላችሁ ማለት ነው። ስለዚህ ኮምፒውተር ሳይንስ ከሆናችሁ ኮምፒውተር ሳይንስ፣ ሶፍትዌር ከሆናችሁ ሶፍትዌር፣ ሜካኒክስ ከሆናችሁ ሜካኒክስ፣ እነዚህ ነገሮች ትሞላላችሁ ማለት ነው። ዜን ከረንት ሌቨል ይላል ከዚህ ጋር ሃይ ስኩል ናችሁ፣ አንደር ግራጁዌት ናችሁ፣ ግራጁዌት ናችሁ፣ ወርኪንግ ፕሮፌሽናል ስራ ላይ ያለን ማለት ነው። ሰልፍ ተውት ራሳችን ያስተማርን ትመርጣላችሁ ማለት ነው። ከዚህ ጋር መጣችሁ ደግሞ መማር የምትፈልጉበትን ኦንላይን ፓርቲሲፔሽን ሞድ ትመርጣላችሁ ማለት ነው። ከዛ አቫይላቢሊቲ ምን ያህል አቫይላብል ናችሁ እናንተ። ኤክሰለንት፣ ጉድ፣ ፌር ይሄ ቢዚ ከመሆናችሁ አንፃር የሚለካ ነው ማለት ነው። ስለዚህ ከዚህ ጋር በመምጣት ደግሞ መሳተፍ የምትፈልጉበትን ፕሮግራም ለማሳዝ እንዲመቸን ማለት ነው። ስለዚህ የተለያዩ ክላሶች ስለሚኖሩ ከየትኛው ክላስ መመደብ እንዳለባችሁ ማች ለማድረግ ስለሚያግዘን ነው። ፓርት ታይም የምትፈልጉ ፓርት ታይም፣ ፉል ታይም የምትፈልጉ ፉል ታይም፣ ዊኬንድ የምትፈልጉ ዊኬንድ፣ ሰልፍ ፕሌስድ በመነጋገር ራሳችሁ እንድታስተካክሉ ማድረግም ስለምንችል ስለዚህ መምረጥ ትችላላችሁ ማለት ነው። ሌላው ፕራየር ፕሮግራሚንግ ኤክስፒሪየንስ ከዚህ በፊት ስለ ፕሮግራሚንግ ምን ያህል ኤክስፒሪየንስ ነበራችሁ እናንተ ይሄንን ነገር ያላችሁን ኤክስፒሪየንስ ትገልጻላችሁ ማለት ነው። እኔ ከስክራች ነው የምጀምረው ካላችሁ እንግዲህ የኛ ቡት ካምፕ እዛው እግር መንገድ የምነግራችሁ ምንድነው ማንኛውም ሰው ከማንኛውም ዲፓርትመንት ሊሆን ይችላል ምንም ስለ ፕሮግራም ምንም አይነት ክሉ ላይ ኖረው ይችላል ወይም ደግሞ ስለ ፕሮግራሚንግ የተወሰነ ሐሳብ ኑሮት ነገር ግን ለመስራት ወይም ደግሞ ገንዘብ ጀነሬት ለማድረግ ብቁ ያልሆነ ሰው ሊሆን ይችላል። ማንኛውም ሰው ከስክራች ጀምሮ መሳተፍ ይችላል ማለት ነው። ካሪኩለማችን ከዜሮ ጀምሮ ወይም ደግሞ ከስክራች ጀምሮ እስከ መጨረሻው ድረስ የሚሄድ ስለሆነ ማለት ነው። ስለዚህ ፕሮግራሚንግ ኤክስፒሪየንሳችን ላይ ስንመጣ ይሄንን እንገልጻለን ማለት ነው። ስክራች ከሆነ ደግሞ ስክራች ትሉታላችሁ ማለት ነው። what you expect from this bootcamp መጨረሻ ላይ ተምራችሁ ምንድነው ማድረግ የምትፈልጉት ማለት መሆን የምትፈልጉት ለምሳሌ የዚህን bootcamp ስትቀላቀሉ እንዲሆንላችሁ የምትፈልጉት ነገር ተምራችሁ ስራ ማግኘት ተምራችሁ መስራት ቢዝነስ ጀነሬት ማድረግ ራሳችሁን ቢውልድ ማድረግ የምትፈልጉት ነው ኤክስፔክት የምታደርጉትን ነገር እዚህ ጋር ታስቀምጣላችሁ ማለት ነው። ስለዚህ ለምሳሌ become developer ብለው ይሄን ትገልጻላችሁ እናንተ ማለት ነው። ፓይመንት ዲቴይልስ አለላችሁ ቴሌብር፣ ሲቢ ብር፣ ባንክ ትራንስፈር አለ። ከዚህ ጋር እናንተ የፈለጋችሁትን ምን ታደርጋላችሁ ማለት ነው ሰሌክት ታደርጉና ከዛ በኋላ ወደዚህ አካውንት ትራንስፈር ካደረጋችሁ በኋላ እዚህ ጋር ትራንዛክሽን ፕሩፍ ትልካላችሁ ማለት ነው። ስለዚህ ምንድነው የምታደርጉት ማለት ነው ከዚህ ጋር በመምጣት ትራንስፈር ያደረጋችሁበትን ስክሪንሾት ወይም ደግሞ ፎቶ ለፕሩፍ ምን ታደርጋላችሁ ማለት ነው እዚህ ጋር አታች ታደርጋላችሁ ማለት ነው። ሴን በዚህ መልክ ካደረጋችሁ በኋላ እዚህ ጋር እንትን ትጽፋላችሁ ማለት ነው። ፊርማ ስማችሁ መልሳችሁ ከላይ የጻፋችሁትን ጽፋላችሁ ማለት ነው። ስለዚህ ሴን ከዚህ ጋር ዛሬ የሞላችሁበትን ዴት ጽፋላችሁ ማለት ነው። ይሄንን ፎርም የሞላችሁበትን ቀን ማለት ነው። እዚህ ጋር ኮምፒውተራችሁ ታች ላይ ሄዳችሁ የምታዩትን ዴት መጻፍ ትችላላችሁ ማለት ነው። ሴን መጨረሻ ላይ ሳሚት አፕሊኬሽን ትሉታላችሁ ማለት ነው። በዚህ መልክ አፕሊኬሽን ሳሚትድ ሰክሰስፉሊ የሚል ሜሴጅ ይመጣልናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት አፕላይ ነው የሚለው አፕላይድ ወደሚል ተቀይሮላችኋል ማለት ነው። ይሄንን ካደረጋችሁ ሰክሰስፉል ሬጂስተር አድርጋችኋል። ቡትካምፑን ለመቀላቀል የመጀመሪያ ስቴፓችሁን አድርጋችኋል ማለት ነው። ከዚህ በኋላ በ24 እስከ 48 ሃወር ውስጥ የዴቮልስ ቴክኖሎጂ ቲም ይሄንን ሬጂስተር ያደረጋችሁበትን አይቶ ለእናንተ ምን ያደርጋችኋል ኢሜል ያደርጋችኋል ማለት ነው። ስለዚህ አሁን እናንተ ጨርሳችኋል ማለት ነው። የቡትካምፕ ሬጂስትሬሽን ፕሮግራሙ ይሄንን ይመስላል ማለት ነው። አሁን ግልጽ እንደሆነ እርግጠኛ ነኝ ማለት ነው።
በዛው አጋጣሚ አሁን ላይ እየተካሄደ ያለ የቡት ካምፕ ሬጂስትሬሽን ፕሮግራም አለ። ከህዳር 21 ጀምሮ ለተከታታይ 15 ቀናት የምዝገባ ፕሮግራም እያካሄድን ነው ማለት ነው። ስለዚህ መመዝገብ የምትፈልጉ ወይም ደግሞ የመማር ፍላጎቱ ያላችሁ አሁኑኑ በመቀላቀል ቡት ካምፓችን መማር ትችላላችሁ ማለት ነው። ስለዚህ እኛ ቡት ካምፕ ጋር ስትማሩ ለየት የሚያደርገው ነገር መጨረሻ ላይ የፍሪላንስ ስራ እኛ ጋር አብራችሁ ጀምራችሁ ትወጣላችሁ ማለት ነው። አብዛኛውን ጊዜ የስልጠና ፕሮግራሞች የተለያዩ ስኪሎች ላይ ይሰጣሉ። መጨረሻ ላይ ከስልጠናው ከወጣችሁ በኋላ እያንዳንዱን ነገር በራሳችሁ በኩል ነው የምትወጡት። ሜቢ አንዳንድ አካባቢዎች ላይ የጆብ ኦፖርቹኒቲ እንዴት ማግኘት እንደምትችሉ የሚያግዟችሁን ትንሽ መረጃዎች ወይም ደግሞ ትንሽ እገዛዎች ሊደረግላችሁ ይችላል፣ አድቫይስ ሊሰጣችሁ ይችላል። ከዛ ይዘለለ ግን ምንም አይነት ነገር አይኖርም ማለት ነው። ከዚህ ጋር ስትመጡ ግን ይሄንን ስራ ራሳችሁ አብራችሁ ከኛ ጋር ያላችሁ ጀምራችሁ የመጀመሪያ ቢዝነሳችሁን ወይም ደግሞ የመጀመሪያ ስራችሁን ሰርታችሁ ፍሪላንሳችሁን ጀምራችሁ አካውንታችሁን አስተካክላችሁ ነው የምትጨርሱት ማለት ነው። ስለዚህ መማርና መመዝገብ የምትፈልጉ አሁኑኑ አፕላይ አድርጉ ማለት ነው። ወይንም ደግሞ በቀጥታ በ0940 192676 በመደወል መጠየቅ የሚፈልጉትን ነገር መጠየቅ ይችላሉ ወይም ደግሞ መመዝገብ ይችላሉ ማለት ነው። መልካም ጊዜ። ሳብስክራይብ ማድረግ እንዳይረሳ።